ከሄደች ካልፈለገች ይሁን ምን መሰለህ፣ አንደኛ ነገር ውሸታማች ሌላ አልችልም። ምክንያቱም ትልቅ ሴትዮ ስለሆነች ላይ የምታወራውን ነገር ያለ በሙሉ ግን ከመጀመሪያ እስከ መጨረሻ የነበረው ላይ ውሸት ገባካ? ምንም እውነት አይለውም እዚህ ነው። እኔ አዎ ህዝቡ ላይ አምለኝ ይችላል። ኦፍኮርስ ሶሻል ሚዲያ ላይ የወጣ ሰው ማንም ሊታመን አይችልም እንደ ሌላው ሰው ስለሚያስብ ማለት ነው። ግን ሜሊን ብትመጣ ደግሞ ከኔም በላይ ላይክ እንትን ታደርጋለች፣ ከኔ በላይ ኤክስፔሪንስ ታደርገው ይችላለች ይሄን ነገር። ሁለተኛ ደግሞ አንድ ጊዜ ነበር የምትበላው ያልኩት እኔ ራሴ ነው። እኔ ራሴ ነኝ ያልኩት። ምክንያቱም ኢትዮጵያ ውስጥ እያለች እኛ 24 ሀውርስ ከእሷ ጋር ስልክ እያወራን ስለነበር ማለት ነው። ትምህርታችን እየተውን ስራችን እየተውን ቤተሰቦቻችን ረስተን እስከ መጨረሻችን ልጅ እንዳትጎዳ በማሰብ ነው ገባህ? እንጂ እንደ እናቷ ብታስቡ በብሔር ቢሆን ኖር እኮ እችኒናችን ልጅ እንኳን እንገናኝ ገባ? ያለችው ደግሞ ወደ ኦሮሞ ወደ አማራ ወሮሬ የተሻለ እንደዚህ አላልኳትም። የአማራ ህዝብም የኦሮሞ ህዝብ ህዝባችን ነው ገባ? በፖለቲካ ከመጣለም ፖለቲከኛ ከፖለቲከኛ ጋር ይጣላል። ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ ወጪ ይሁን ማኛል ጋር የዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን ገባካ? ከዛ በኋላ ነው እየተቀራረብን ይመጣ። ከተያየን እኮ እኛ እዚህ አዲሶች አይደለንም እኮ ከሁለት ዓመት ከአንድ ዓመት በፊት ነው የምንተዋወቀው እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። የኦሮሞ ህዝብ እንደዚህ እንጨርሰዋልና ምንም ነገር አላልኩም። ዮኒ ማኛ ላይክ ጌይ ነው ከእህቱ አስረግዞ ነው እህቱ የመጣው። ቤተሰቦቹን ደፍሮ ነው የመጣው። እናቱ እንደዚህ ከሊንዳ ወልዷል ማለት ብዙ ነገሮችን ነው እየሰማኝ ነው። ይቺ ልጅ ከእናቷ ጋር ከማን ጋር ብትባለው ላስተላ ነው። አንተ አታደርገውም። አሁን ለምሳሌ ልጠይቅህ፣ አንተ እናትን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግ ማለት አቀራረብኩ አገናኝቻቸዋለሁ ከእናቴ ጋር ኢቭን በቪዲዮ ማለት የዛን ጊዜ እኮ ላይክ አይባልም አይኑ አውቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣላት ከቤተሰቦች ጋር በዚህ የሁለት ቀን የተነሳ ማለት ገባ። ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። ብሮ ላይክ መኝታ ቤት ያለው ሰው መውጣት ይችላሉ። አይ ዶንት ኬር ብሮ ማርያምን ማለት ነው። 11 ሰዓት ነው እናቴ የምትመጣ ገባ። 11 ሰዓት መጣ ነው ምግብ የምትሰጣት። ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል። ግን ፍሪጅ የለም ወይ ቤት የለም ወይ አሞራው እዚህ አይደለም ዮኒ ማኛ። አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው እያልካለሁ። ከኢትዮጵያ እኛን እንድትወጣ ያደርጋል። እኔ እነግርሃለሁ እንዳትሞት እችል አይነ እያየ የሆነ ሴት ልጅ እንድትጎዳ አልፈልግም። ነገ በህቴ ይደርሳል፣ በእናቴ ይደርሳል። አልፈልግም የሚል ነገር እንዴ የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንዴ የቆዩት ኢትዮጵያ። ሪዝኑ እሱ ሌላ ሪዝን ነው። ምን እያልክ ያሉት ከመጀመሪያ ነበር። ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው ገባካ? ፕሮሞሽን የምትሰራው የነበረው እንደዚህ አንድ ብርም አልተቀበለችም። ሶቅ የእናቷ ነች ያሳድገቻት ልትወሰደው። ስለሱ ምንም አያገባኝም ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴ የሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ ያልገባኝ ነገር በእናትና በልጅ መካከል ዋዩንቫ ባዶንጌሬ እሱን ያልገባኝ እንዴ ቮይስ አለ እኮ ልንገርህ፣ ልላክልህ ዮኒ ማኛ። እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢ ነው ያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ዮኒ ማኛ፣ እኔ ብዙ ቤተሰቦችን አውቃለሁ ገባካ? አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔር ሆነው እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔ ናች ዴዚ ተዋደን አልተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትገባ ማለት እኮ አይደለም ገባ። እች ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረ ከድሮ
ማልስማማው ካንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳናት ዴዚ አቢዩዝ የሚደረግ ሰው እንደዚህ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። you should understand that። ስለዚህ አንዳንድ ቦታ ስትሄድ አብዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። ኢትስ ኦኬ ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ ይሻላለሁ እያልክ እኮ ነው። ይሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወራችን የራሴን ነገር መልስ ሰጥ። ደግሞ አንድ ነገር ማለት ነው፣ አንተ የምትወዳት ከሆነ ዴዚ you should just let her የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come over. Just Galila, please just let him talk. ቻልሽ እባክሽ ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንደኛ ጋር ለማለት ፈልጌ ነው። ሰው በጣም ይቀርታል። ገባካ? እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገርም ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን ይመነመናል። ወይ ልጠይቀ አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is nobody's business. That's what I'm saying. Like ዮኒ ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተ ነው የምታደርገው። ይሄ Don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ካጠገብ ነች፣ ጠይቃት ትችላለህ። እኔ አስረግዤ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ሶኪ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ አይሁን። ያዳመጥኩትን ልንገርህ፣ ምንም አታመጪም አንቺ ምንም አታመጪም ብላታል እናቷ ናት። ምክንያቱም እኔ በቲክታክና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷን ነው እንደዚያ ያልኩ። አይ የእናቷ ቮይስ ሜል ላይ ለሊንዳ ነው የላከችው። ሊንዳ ነች ለእናትየዋ የላከችላት። ኦኬ ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና ሜሊ which one? The one live in Kenya? Kenya. Which one? Melly, which one you talking about? ሜላት ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት? ኬንያ ያለችው like you Kenya ያለችው እኮ ጀርመንም አይደለች? Yeah, the Kenya one. Yoni, yes, yeah. Which one? The one from like she was born in Kenya, yeah. Kenya, okay. ስለዚህ ሜላት ሌላ ናት። ሜላት ሲባላች እየመሰለች ነው እዚህ ከስር የምትጽፍ። It's not you, ሜላት የምትባል she's from Kenya. Kenya የምትኖረው. Okay. Yeah, but she lives in the UK now. She's the same person. In UK? Okay, great. Yeah. Go ahead now. እና በቃ እኔ መጨረሻ ማወቅ ፈልገው ይሄንን ነው። ዴዚም እዚህ ጋር አለች እና ጠይቃት የለው እኔ አንድ ቀን ወይ አማራ እንደዚህ ነው የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታውቅም። ለምንድን ስለ ፖለቲካ ማውራት ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር። ገባህ? ስለ ፖለቲካ እኔና ዴዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። የሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናት ይሁን የሰደብኳት የት አለ ይሆን? ቲና ግቢና እኔ ማውጣት አልፈልግም። አደውን ዱደ ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። And please respect too. ኖ ያ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። There's a lot of things that people don't know. That's why I really don't care what people are saying. ያ አንደኛ ስህተት የተሰራው በእናትና በልጅ መግባቱ ልክ ነው ብዬ አላስብም።
ማንም ሰው የገባ ሰው የለም ብሮ። ሆኖ ከኢትዮጵያ እኛንን ያወጣናት አላልክም እንዴ? ገብታ በደንብ አድርገን ይገባ እኛንን ያስወጣናት ከኢትዮጵያ። ለምን አወጣችኋት ወደዛ ብለህ ለምን አወጣችኋት? ልትማር አልቻለችም እቺ ልጅ ገባ። ትምህርቷን አቋርጣ ነው ሄደችው። ላይፏን ራሷ ወስና ነው ሄደችው። አልወሰነችም፣ ተገዳ ነው ወስና ነው ራሷን ያለችኝ። let her say it again. Daisy, listen to her. Okay? Daisy, አንተ ተቸግሬያለሁ ካላልከኝ እኔ ልዳብዬ አልመጣም። አዳምጠኛ ነኝ። ዴዚ ላውራ። Daisy, when you went to Ethiopia, your plan was to be famous, to record music, and to get... My plan was not to be, like, this is the thing. You guys, this is going, like, this topic is so confusing for everyone. I hear, like, one thing this minute, the other thing this minute. Why does that matter? The point of it is, my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. My mom, she said, go to America, wind, go. She said that. She don't care. She don't care it's about a boy. What is it? I'm any Sony. I have the right to do whatever I want. Yoni, don't smile like that because you know America. Why? She got a reason for it. I have a family, but you guys have to give me freedom. I am a grown person. Oh my gosh. The reason is politics. This is politics. This is politics. I'm so tired. People comment, oh, he's using you for this. He's doing this. He's doing this. Guys, please be quiet. It's like 1 minute. This is politics. You guys don't understand. None of you guys in the comments are there behind closed doors. None of you. I could say a whole lot of things about her, what she does, but I don't want to, because I respect her. I don't want to keep pushing this narrative towards her. I don't want to do that. So, what I'm saying, to have peace, why don't you tell her? Why don't you love people regardless of their tribe? This is what it's about. This is about love. It's about everyone is God's children. This is not about politics. I don't care. Honestly, let me break down that one for you, okay? Some of the Tigrayan people don't like Amhara at all. You gotta respect Yes, them. just like Amhara people don't like some of the Tigray people. Exactly. It's the same. Okay, exactly. That's what I was trying to say. There's Amhara people don't like Tigray. There's Tigray people don't like Amhara. Yes. And if you ask him, he supports his political party as well. His politician as well. He doesn't talk about politics. Okay, just like Amhara people, we you know, I post videos to it all the time. I respect my culture. Don't we all have a right to show love to our backgrounds, or is this a political thing that we have against each other? It can be one of the other. It can be one of the other. It can be. What I'm saying to you is the first thing for me is the diss about his mom, your mom. You and your mom situation should be your and your mom problems. Yes. It shouldn't involve him. Even That's if what I'm saying. about him, Why does it involve him? Listen to me. Even if she says something about him, he should respect, you know what, Mom? I understand what you're coming from. I understand your frustration. But I love your daughter. That's all he got to say. Nothing else. Ask him if he said that. Ask him if he said that. Okay. እኔ አእምሮ የምጠይቅ ምንድን ነው እናቷ ስትሰድብ ወይም የሆነ ነገር ስትልህ አንተ በሪስፔክት ነው ያወራት ወይስ እሷ በመጣችው ኃይል ነው የሄድከው? ኧረ እሺ የኔ እናት ችግር የለውም። የኔ እናት ላይክ ኢሞጂ ያለ የሆነ እንትን አለ እንትን ማርያምን በሪስፔክት ነው ማውራት እንዲሷል ማስረጃ አለ እሱን ያረክበት የመጨረሻ በቃ ተናድጄ ያወራው ትናንትና እህቱን ደፍሮ ነው መጣ እህቱን አስረግዞ ነው የመጣው ስትል ሶሻል ሚዲያ ላይ ኢቭን እኔ ራሱ ላይክ ያፈቅረኛል እኔን አግብተሽ ውሰጂኝ አሜሪካ ብሎ አሜሪካ ምንም ልዩነት እኮ ያለውን ከስዊዘርላንድ በጣም አሰርተ ከስዊዘርላንድ መተሽኝ አግብተሽኝ አሜሪካ ውሰጂ ምናምን ብሎኛ ስትል ተናድጄ ኦፍኮርስ ብያታለሁ። ያልኳትም ደግሞ የተናደድኳትን ቃል ነው። ከዛ በፊት ያለውን ቮይስ ሜሎች አድርጓል። የእሷ ይመስላል ሞኒማኝ አንድ በአንድ መላክ ይችላል። ህዝብም ታሰማው ይችላል። እሱ ያሰማል። አንድ ስልክ ብቻ ነው ያለኝ። ቤት ስዊዘርላንድ አይደለም ያለሁት ሌላ ሀገር ነኝ ያለሁት። አሁን ወጥቻለሁ ከስዊዘርላንድ እና
እንደዛ ስትለኝ ኦኬ ስሜ አልኳትኝ። እኔ ሁል ጊዜ ሁለተኛ ሶስተኛ ጊዜ ተይኝ ብልሻለሁ፣ ህይወቴን ልምራበት ብይሻለሁ እና እኔም ቤተሰቦቼን፣ ሀገሬን፣ ህዝቤን እየነካሽ ነው። ሰው እባክሽ አትነካኪኝ። አሁን ለዴዚ ብዬ ተውሻለሁ እንደገና አልኳትኝ። ሁለተኛ ሶስተኛ ጊዜ ከሰማሁልሽ ግን የሀቢባ ቤት ወስጃን ጠልጥጥሻለሁ ነው ያልኳት። ሌላ ምንም ነገር አላልኳትም። ምንም ነገር ልታመጣልኝ አይችልም። ገባካ? ኦፍኮርስ ነገር ስማ ልንገር፣ ከማንም በላይ ልንገር፣ ኦፍኮርስ ሌላው ሰው እንደ ፋን ሊታመምልኝ ከጎኔ ሊሆን ይችላል። እንደ የኔ ህዝብ ግን ሊሆን አይችልም። ገባህ? ህዝቢ ሲነካ ደግሞ እኔ ዴዚን ስለማፈቅራት እናትየውን ሪስፔክት አድርጌ፣ የአማራን ህዝብ ሪስፔክት አድርጌ፣ የኢትዮጵያን ህዝብ ሪስፔክት አድርጌ ከማንም ጋር ሳልነካካ በሪስፔክት ነው እየሄድኩኝ ያለሁት። ገባህ? እኔ ማንም ሪስፔክት እንደማድረገው የአማራን ህዝብ አንድ ጊዜ የአማራን ህዝብን ወደ ታች አውርጄ የተናገርኳትን ቪዲዮ ሆነ ነገር ምንም ነገር ሊያምጥሉኝ አይችልም። ከማንም ህዝብ ጋር በሪስፔክት መሄድ ነው የምፈልገው። ገባህ? ህዝቤ ሲነካ ደግሞ ኦፍኮርስ ያመኛል። እንዴ ማንም ህዝብ የለኝም እኔ። ህዝቤ ያኛው ህዝብ ያኛው ምስኪን የተበዳይ ህዝብ ነው ያለኝ። ሌላ ምንም ስለ ፖለቲካ እና ችሊት አውርተናናት እሷ ኢቭን ለራሱ ልንገር፣ ይሄ ቮይስ እኔ ከ5 ወር ከ4 ወር በፊት ነው የሰማሁት። ይሄ እኔ አማራ ነኝ እሱ ትግራዋይ ነው ምናምን የሚለው ከ5-6 ወር ነው የሰማሁት ከሜላት። እኔ ሜላት ዴዚ የነበርን አሰማችና ላኪሊን ስላት ነው አንድ ቀን ትናደዳለህና ታወጣዋለህ አለች። ከዛ ኦኬ ምንም አላልኳትም፣ ችግር የለውም እናትሽ ነች እኔ እንደዚህ ያደርጋልበሽ፣ እንዲያውም እንደዚህ ሰው ችግር የለውም እናትሽ ልትረጃ ትገባለች። እኔ ከእናቷ ጋር ነው እንዲያውም ከዴዚ ጋር ቆሜ አላውቅም። ማርያም እናትሽ ነች ብትሳሳትም ለራቱ እናትሽ ነች ምላ ሁል ጊዜ ሜሊ አለች እዚህ። ማርያም መሲ ከፈለክም ልጠይቃ ይችላል። መሲ እህቴ ያለች እሷን ሳይቀር ነው የምትሰድባት። ቤተሰቦችን በሙሉን የተዋሩት አንድም ቀን እኔ የዴዚን ቤተሰብ እና ምንድን ነው አንተ አሁን በዚህ ጉዳይ ምንድን ነው የምታተርፈው? ምንም ኦኬ የአንተ ፍላጎት ምን ነው? ኦኬ የአንተ ፍላጎት ምን ነው በለኝ። የአንተ ፍላጎት አሁን ምንድን ነው? ኦኬ የኔ ፍላጎት እቺ ልጅ የማንም ጫና ሳይደርስባት ራሷን በራሷን እንድታስተዳድር እፈልጋለሁ። ገባካ? የሰራችው ማለት ማዘሯን ያለችው ሌላ የለም እኮ ብሮ ችግር የለውም እና የሰራችውን ብር ማንም እንትን እንዲላት ከሰራችውን ብር እንኳን ችግር የለውም እናቷን ተወሰደው። እኔ ስለዛ ነገር አያገባኝም። ገባ? ትምህርቷን እንድትቀጥል እፈልጋለሁ። ገባህ? ኢትዮጵያ ገብታ ከኢትዮጵያ እኮ እሱን እኮ ማለት አትችልም። እኔ የምፈልገው ብለህ ስለ እሷ ማለት እኮ አትችልም። ስለ እሱ ማድረግ የምችለው እናቷ እንጂ እያወራሁት ያሉት አይደል እንዴ? አንተ ትምህርቷ እንድትማር ፈልጋለሁ እንዲያደርጋለሁ ዳስኖቹ ዶር He didn't say that. He did not say that. Yoni, I am 20. Again, I don't know how many times I have to keep explaining this. I'm 20. No, he's explaining to me, Daisy. Yes, but I don't understand why everyone's trying to act like my mother and father. Like, no. I won't say like that. Yes, he's saying what I say. That's what he's saying. I have made it clear to him. He didn't say that. I asked him what you want from her. I asked him that. What do you need? Okay. So, አሁን በድጋሚ የምጠይቅህ ምንድን ነው? ንገረኝ እስቲ ከእሷ ጋር ምንድን ነው የሚሆነው? እስቲ ንገረኝ። የሚሆነው ፈጣሪ ያውቃል። ግን በቃ አፈቅራታለሁ፣ እወዳታለሁ፣ እሷም ትወደኛለች። ኦኬ ልንገርህ አንድ ኦኬ ስማ ልንገርህ ይሆን ነገራትና እኔ ይሄ ልጅ አሌክስ ቅድም ብላለች እናት ሆና ቪዲዮ ይዘባታል ብላለች እናትየው። ገባህ? ኦኬ አሌክስ እያስፈራራኝ ነው እንደዚህ። ምንም ችግር የለውም። ማርያምን ከህይወቴ ይውጣልኝ አልፈልገውም የሚሄድች ካለች ማለት ነው። በቃ እንደሌለ ኦኬ ኦፍኮርስ አካውንቷ ከኔ ጋር ላይ ነው አውቃለሁ። ሁሉ ነገሯ ከኔ ጋር አለ እና እተወዋለሁ ሁሉም ነገር። ለምንድን ነው አካውንቷን መያዝ የፈለግከው? አልገባኝም። ማለት ነው የኔን አካውንት ከእሷ ጋር ነበር፣ የእሷም ከኔ ጋር ነበር። አስፈላጊ ነገር አለው ማለት አንተ የእሷን አካውንት መያዝ እሷ ያንተን አካውንት መያዟ ጥቅሙ ምንድን ነው? እስቲ ዘግበኝ። Calm down. I'm just asking him why you getting bothered. I'm asking the guy. He can't answer. You get him frustrated for no reason. I'm asking him. He can't answer. Because I'm just saying what does this have to do with anything? It has to do with everything because it's called controlling.
That's why. So my relationship is everybody's business. Like what? You came out and told us. It's gonna be. But it's like the thing I want everybody's support. I want support. I don't want people telling me, "Oh, this guy is doing this to you. This." If he's like that, as I said, he can be whatever you want. That's your choice. What I'm saying to you is, what I'm saying to him, I'm just asking him a question so people will understand it. He said, "I love her. She used up my account, and I have her account." That's what he was saying. There's nothing else we said about it. I just asked him why. He said, "Because we just want it." I just got an answer for him. Don't get frustrated about that one. So እኔም ዌብሳይት ይቅርታ ከዌብሳይት በፊት ላው የምጠይቀው ነገር ካለና የተረፈው ነገር so let me Daisy, so like I said yesterday, right, I'm on your side, but sometimes you got to be able to understand your mom's side as well, right? No, I do, of course. Like, listen, let me one thing is that let me finish talking and then I will listen to you as much as you want me to. Okay, I'm here, like I told you earlier. So she raised you without a father, which is a big responsibility as a single mom, right? She literally worked 2 jobs to make your life comfortable as much as she could, right? So as an Ethiopian family, they have a right to say, "Yo, my daughter has to date this and this and that." It doesn't mean that you have to accept it. No, let me finish. It doesn't mean that you have to accept that. She have her own opinion. You have your own too. That's it. And the second thing you gotta understand is that, yes, I heard the voice. Like, Yoni, I'm sorry to say this, her mom said that. Sorry, Daisy, I'm gonna tell him and I'm hard, okay? Literally word by word ያለችው ምንድን ነው? ለምንድን ነው ከዛው ከሀገርሽ እኔ አማራ እንደሆንኩኝ እያወቅሽ ከትግሬ ጋር የሆንሽው ሌላ ሰው ፈልገሽ አትይዥም ወይ የሚል ቃል በቃል ቮይስ ሪኮርዱን እኔ ላንተ ራሱ ሼር አደረግልህ ይችላል። I heard it word by word. Okay. So like one thing I want to clear, Daisy is not lying. Yeah, I know she's not gonna lie to me about that. So Ziga, like I just want to clear that up. Okay. Second thing, okay. So second thing, your mom can say that because that's politics, but it doesn't mean that you have to accept it. Okay, that's her own opinion. Just like he have his own opinion, like your boyfriend, right? He have his own opinion. It doesn't mean that everybody accepted it. It's just that it's an opinion. Everybody has their own opinion and they're entitled to it. Okay? So, 2 things that I'm sorry to say this, you have a manipulating mom. I know I do. Listen, by the way, this single mom, like whom so much outer, like, oh, single mom, my father was taken from me, by the way. But nobody knows that though. Because again, wait. What do you mean by that? Well, do you listen? I know she, like betzeb issues. You know how some families they put their love fighting in between their children, right or wrong? Is there parents who do that? That I give that part. Yes, they do. I love my father. You can. He has his own personal reasons. I was taken away from my father. Period. So this single mom, oh, everybody's acting like my dad never cared. I love my dad. Did he take care of you though? I'm asking a question. I don't know. Like, I don't know the child support. No, I'm not sure. Like the children. Well, that's the thing. She never tells me. I don't know if she had child support. I don't know. Maybe she'll tell us. Did your father told you about that one? Did you guys talk about it? You and your dad? Well, I went 12 years without speaking to him. But when I was 19, like I drive like an hour to his house, and he said he will not tell me the truth until he's ready. About you? No, until until he's. Wow. Okay. So he don't want to talk about it. He wasn't saying anything bad about your mom though. He never said anything bad about your mom, or he did? You know, my dad and my mom, both of them have
their own thing, but they should never. They should never put that in between their children. My father is my father. At the end of the day, my mother is my mother. Okay. Yoni, what's up, bro? Sharko, you will talk for a minute. There's another guy before you, Sharko. Bro. There's another dude. Okay, website. የምትለው ነገር ካለ እኔ በኩል ምለው ነገር መሰለህ ልጅቷ ልጁ በሁለቱም መካከል መግባት አልነበረበትም ብዬ ነው የማምነው። በእናትና በልጅ መካከል ያ ሮንግ ነው የሰራው እና ብዙም ሰው አስተያየት የሚጽፈው ልጁ ከዚህ በፊትም የሰው አካውንት ምናምን እንደወሰደ ምናምን እየጻፉ ያየው ነው። አይ ቲንክ ልጁ ጋር ሚስቴክ ያለ ይመስለኛል። በእኔ በኩል በሁለቱም መካከል ባይገባ የተሻለ ነው። በእናትና በልጅ ነው። አሁን በልጅ መካከል የሆነ ሰንበሪ ቢገባ የሚሰማኝ ስሜት አውቀዋለሁ። ለሁለቱ እናትና ልጅ ቢተውና ልጅቷን ወደ ትምህርቷ ብትቀጥል የተሻለ ነው ብዬ ነው የማስበው። ባይገባ ስለዚህ አሞራ አምገና ያስኩ ኮስችን ከዚህ በፊት ከሌላም እንደዚህ አካውንት አድርገህ ታውቃለህ? ምንድነው አካውንት? አካውንት ማለት እንደዚህ ተቀባብለህ ታውቃለህ? ሌላ ሰው ዴት አድርገህ በአካውንት ደረጃ ይዘህ ከስር እየጻፉ ስለሆነ እውነት ይሁን ውሸት ከአንተ እንዲማሩ። ይሄ ሌላ ሪዝን ነው። ሌላ ሪዝን ነው። ወይ ስማ ንገርክ ዮኒ ማኛ ተቀባብለን አካውንቱ ተዘግቷል። ገባህ? መስማማት ስላልነበረ አካውንትን አዘግተናል። ይሄ እሱ ሌላ ሪዝን ነው። ተውት፣ ስለሱ ተው። ኖ ሪዝንም ቢሆን ከዚህ በፊት ሬፑቴሽን ካለ we gotta bring it up brother። ስለዚህ ከዚህ በፊትም እንደዚህ አካውንት ይዘህ ካዘጋ there's a question in there. There's a pattern. Yoni, it does matter. Okay, Sharko, go ahead, bro. Let him think about it until I talk real quick. Okay, go ahead. So if all like Daisy, I texted you on Instagram too. So if all this is real, right? Because you know you can't really trust people on social media and stuff. If all this is real, Daisy, what you're doing right now, I'm not gonna lie to you. Like it's a really, really like big shame. You feel me? Even if your mom was to do any of those things that you and whoever this dude is trying to blame your mom or whatever, I promise you, bro, you're gonna regret this like later. We're here for peace, Hyder. Hold on. Let me finish. You're gonna regret it like later down the road, like because this your mom, bro. You only get one of those. This dude right here, bro. Yes. Let me finish, bro. This dude right here, bro. He didn't even fly you out, bro. Yeah. This. Okay, this, Yoni, I don't want anybody's opinion. Daisy, let me finish, bro. Hyder. Hold on, Daisy. Hold on. No. This man right here, bro, the fact that he can even watch you sit up here and speak about your mom, this man don't even respect you for real. No. I promise you, bro. I promise you, he don't respect you, bro. Like, bro, that's your mom, bro. At the end of the day, bro, you got 27,000 people here. You sitting up here talking about your mom, whether it's good or bad, bro. I mess with you, bro. You're cool. But what you're doing right now is completely wrong. None of these people care, bro. Nobody here cares about anything except your mom, bro. Your mom is the only one crying blood tears right now, bro. All these people is enjoying this shit, bro. This is you know what I'm saying? Like, what is you here for? Like, for this dude right here, he got a Kataro game with Johnny in whatever. That's what he's here to promote. That's it. He don't care about all this shit. He's here to promote his game, bro. That's it, bro. This man don't care nothing about you, bro. If this, I was listening the whole time. This man said on public, he does not love you, and he would never love you. So what is you exposing your mom for this? No. So what? No. So what? Why are you exposing your mom? Yes. So if you let me explain, Hyder, before. You know, like maybe you would understand. You've been explaining this whole time. I've been listening the whole time. You don't know anything. All you've been doing is trying to make your mom look bad, bro. Just so because that's why when your mom was trying to expose him, you kept saying, "Let him come apologize." Why? Because you don't want your mom to keep exposing this guy. All that race thing, Tigray, whatever, it doesn't matter. At the end of the day, your mom knows what's best for you, not these 27,000 people here, bro. No one cares about you except your mom, bro. Especially not this dude right here, Daisy. Got you. Let her talk for a minute. Okay, you go ahead. Let me hear you. Yoni, you know why we're here, like. No, yeah, but Daisy. I mean, Daisy, my mom.
My mom, she was up here and I'm waiting for her to come back. Like, this is, nobody understands. It's okay. I don't need anybody's, you know, it's okay. No, I totally get it, but sometimes Andy, please. Better have now, Andy, do you know he got another person, he got an account he used to talk with? Do you know that? Who? Your boy over here. What does he talk to? He has another account. He used to do the same thing, exactly what he was doing with you. And they're not together now. Do you know that or not? Okay, that's like his past. Like, everybody's hating. Like, I don't understand. Like, I don't know. Hating. I'm just letting you know what's going on. How you gonna think it's hating when I'm telling you, addressing what's going on? Like Yoni, another Go ahead. Okay, ይሄ ሌላ አካውንት ምናምን የሚባለው ሌላ ሪዝን ነው። እሱን ጠለቅ ከፈለክም በሙሉ ልነግርህ እችላለሁ። ገባ? ግን በፍቅር ጉዳይ ነው ከፍቅረኛ ጋር ነው ይሄ ነገር አፕን ያደረገው ወይስ ልንገርህ? ይሄ ምንም ልንገርህ አዲስ አጀንዳ ያመጣ ይሄ ልንገርህ፣ እሷን ለማሸነፍ ነው። በቃ ተሸማቆ ልጅቷ እንዳይወጣት ማለት ነው። ገባ? ይሄ አካውንት ልንገርህ ሆኝ ማኛ አደናፍ ፓስወርድም ለራሱ የለኝም። ልንገርህ ኮድ ወደ እርሷ ስልክ መጥቶ ነው የምትሰጠኝ። ኢቭን ለራሱ ሙሉ በሙሉ ልታስወጣኝ ትችላለች ከዛ አካውንት ማለት ነው። ገባ? ምንም ነገር እዛ የለኝም። እሷን ለምን ደግሞ መጀመሪያ እናቷን ከዛ አካውንት ለምን እንዳወጣኋት እናቷን በደንብ አድርጋ ታውቃለች። ገባ? አንድን ጉድ ለመሸፈን ባካችሁ ሁለተኛ ጉድ አታምጡ። እኔ እናቷ ትሰደብ ያልኩኝ እንዴ? እኔ እናቷን ዲስሪስፔክት ሳደርግ እየሰማኝ ነው። ሻርኳን እያልክ ያለው ብሮ መሰለህ ወንድም ምን መሰለህ፣ እኔ ምን እሷ የምትወዳት ከሆነ እንደውም በውስጥ አንተ የሁሉ ሰው ባለበት እናትሽን አታሰድቢ፣ እናትሽን እንደዚህ አይነት ላይክ አይዲያ ሰው አይኖርበት። ይሄ የፋሚሊ ቤት ብለህ ስማ ሻርኮ ብለሃል። ሰማኛ ወንድ መሆን ብትወዳት አንተ ግን ትፈልገዋለህ። አንተ ይሄን ትፈልግ ነበረ። እንደውም ዮኒ አይ ቲንክ እሱ ነው ያበረታታት። እንደዚህ አድርጊና ሚዲያ ላይ ውጭ ያላት እሱ ነው ብዬ አስባለሁ ብሮ። አስባለሁ ነው ያለው። በነገራችን ላይ ነው አስባለሁ እሱ ነው አበራቶ ዴዚን ውጭና ሚዲያ ላይ ተናገሪ። ከዛ በኋላ ይሄ ሁሉ ነገር ይመጣል እና ይኸው ከጃኒ ጋር የሆነ ዴት ጌም ምናምን የተጫወት አይደለ? አንቺን ቢወድሽ እንደዚህ ያደርጋል። ኦኬ አንድ ነገር ቆይ አንደኛ ነገር ጌሙን አቋርጬዋለሁ። ግን አንዴ ቆይ ይሄ ለማስመሰል የምታደርገው ነገር ምን ይሻላል? ታቋርጥ ይሻላል። ሁለተኛ ነገር ልንገርካ፣ ይሄ ጌም አዲስ ለኔ ጌም አይደለም። አንድ ጌም ቤት ሌላ ጌም ይመጣል እኮ ከሁለት ወር ከሶስት ወር በኋላ ማድረግ ይችላል። ስለ ጌም ማስቤ አላውቅም። ገባ? ጌም ማድረገው ለተቸገረ ምረዳብ ማንንም ያውቃል። አንተ ስለማታውቀኝ ልታወራ ብዙ ትችላለህ። አያፈቅርም ሰው አያፈቅራትም ሊባል አይችልም። በማንም ሰው ገብተህ እንደዚህ ልትል አትችልም። ኦኬ አታፈቅራትም። ያችኛዋ ባለፈው የነበረችው እሷን ተፈቅራት ነበር። ማንም ነች? ባለፈው አሁን ዮኒ ጠይቀው። እኔ አልግባባም መሰለኝ። ጠይቀው ዮኒ ማነች? የትኛዋ ኤክስ የለኝም ብሮ። የቲክቶክ ነገሮች እንዳይበለሻሹ ማውራት እችላለሁኝ። እኔ ለሴት ቅድሚያ ስጥ። እሺ አንድ ደቂቃ ላውራ። እንዴት ነው ጓልሽ? አንድ ደቂቃ ላውራ። ይሄማ አይሰራም። አሞሬ አሁን አንተ ለእሷ እንደዚህ እሷ ለአንተ ምን ያህል ዲፌንድ እንደምታደርግ እያየን ነው በአደባባይ ላይ። ነገር ግን አንተ ለእሷ እንዴት ነው ዲፌንድ የማታደርገው? እሷን ከምትሰርባት ጋር ዲስሪስፔክትፉል ከምታደርጋት ሴት ጋር ቀጠሩ ጌም ፕላኑ ራሱ እንዴት ይመጣልሃል? ታንክ ዩ that's a great question ብሮ። ኦኬ ጌሙን ሰርጄዋለሁ። ኦኬ ኖ መሰረዙ ሳይሆን አሁንማ ናው ጋር ይዞሃል። አሁን የምጠይቅ ምንድን ነው እሷን ዴይዚን ዲስሪስፔክት ከምታደርጋት ከማትወዳት ጋር ፈርስት ኦፍ ኦል ዋይ ዩ ሃንግ አውት ዊዝ አንተ እውነተኛ አፍቃሪዋ ከሆንክ ዋይ ምንም ጥልት ያላቸውም እኮ ዴይዚ
ምንም ችግራችሁ ምንም ተነጋግራችሁ ናቸው። Daisy, do you get along with Johnny or not? No, I don't like her. Thank you. See? But he's But the lying. thing is, TikTok is TikTok. TikTok Malad's business. Like, it doesn't really matter to me. Like, literally. Like, TikTok, what am I supposed to do? Like, it's... Thank you. What I'm saying is, what he's saying is, they don't got any problem. That's what he's saying. I mean, like, me and Johnny, right? Me and Johnny, we never got along. Even from the beginning, we never got along. But, you know, sometimes we would play games and stuff, but we never got along. But TikTok, you know, man, I don't, why do I care about that? I don't, like, I don't. Let me ask you, are you okay? He's kicking with her. Kicking? Like, what do you mean kicking? I mean, like, talking, whatever you say. They were flirting big time. You know that. I know that. ዮኒ ለምንድን ነው ወደ ሰዎች ከሳደማ በኃይለኛው ፍለርት ታደርጋለህ ብሮ? ይህን ማለት ክዳቸው ልንገርህ። ኦኬ ዮኒ ወደ 5-6 አጀንዳ እንደገና እየዘሩ አንተ ጋር ጉዝጓዝ እኮ ነው። በቃ እሷማ she's a good girl. Out there. Daisy's an amazing woman out there. But you're a player. We know that. Listen. ዮኒ ማኛ ስመኛ አንዴ ከእናቷ ጋር ፒስ ፍጠር አለችን ባለፈው። ኦኬ ብለን ከእናቷ ጋር ግሩፕ ከፈትና ስለሌላውን ነገር ተው ገባ። ዲዚ የምትፈልገውም ከሆነ ልንገር እናቷ ጋር ነገም እኮ ለእኔ አማች ትሆናለች። እናት እንዴት ሆና ነው የምትሆነው በዚህ ደረጃ? ምን ማለት ነው? ከእሷ ጋር ዲስሪስፔክት እየተደራረገ ከእናቷ ጋር በሚያስቀይም ሁኔታ ነው አሁን ያላችሁት። እንዴት ነው ፒስ የምትፈጥሩት? ዩ ቴል ሚ ብሮ። ሌላ ሳልሄድ ከሶሻል ሚዲያ ላይ ሳይ ብዙ ፍቅር እኮ በእንደዚህ አልፎ በእኛ ይቅርታ አድርጉልኝ። Daisy, let me tell you one thing, right? And I promise you, Daisy, bro, I promise you, whatever motive he had on you, because you're a good person. Well, no matter what you do on TikTok, no matter what you do, whatever else, you're a good person. Even me and you, we've argued, we've fought before, whatever, right? And we've always came back to being cool because you're a good person. I'm a good person. This man right here is not a good person for you, bro. I promise you that. Reason being, I'm gonna tell you one by one, bro. He got a bigger motive, bro. He got a bigger motive here, Daisy. Masi, nobody asked. I swear he got this man got a bigger motive, bro. It's bigger than just Daisy, bro. He's trying to use her and trying to nah, bro. I swear he trying to play, bro. He trying to do what he do. He knows she got a little clout, and I wouldn't be surprised if him and Johnny planned it out on her, to be honest. I don't trust nobody on the internet, bro. እንደዚህ ነው ብለህ ሊሆን አይችልም። አትወዳትም። አንተ ማነህ? ከኢትዮጵያ መጣት ኤርትራዊ ስለተደረገ ነው። ሶሪ አምሶ ሶሪ ፕሊዝ። ስለ ፖለቲካ አይደለም የምናወራው። በዚህ ጋር ማነሽ አንተ ግን እኔ ግን ወደ ዘር የሚወስዱ እኮ ዘር ጉዳይ የጓደኛው እናት እንደዚህ ዲስሪስፔክት ማድረግ የለበትም። እንደገና ደግሞ ዲስሪስፔክት ማም just like this እንደዚህ ማድረግ he's trying to use her, bro. I promise you. But one thing I will tell you, she's in love. Yeah, she's so in love. Miskin. Bro. So she doesn't care what's going on. Yoni, I don't know if you ever get a chance. Please. You know, I told her to get out, so that's what he did. No. Lema, Yoni, Galila Indian is, by the way. Let me tell you something. One thing about all this stuff he's getting exposed. By the way, I'm getting DMs crazy, Yoni, telling me about this man has done this to multiple women. I'll send you after this live, bro. There's multiple people are DMing me, bro. Yeah. ብዙ ሰዎች አሁን መረጃዎች ከሱ ከመጡልኝና ወሮ በላ ከሆነ ኤክስፖዝ አደርገዋለሁ። ወሮ በላ ነው። አፕራምሽ ችግሩ ምን መሰለ ማግኘት አላውቅም። እኔ ስታተሱን ፔፐር ወርኩ እኔ like ይቅርታ አድርግልኝ። one of the motives like status ነው።
ወደ አሜሪካ ለመምጣት ሁለተኛው ነገር ደግሞ ቅድም እኔ ስላልጨረስኩኝ ነው እንጂ እነግራታለሁ ብዬ ሎንግ ዲስታንስ ዳዝንት ወርክ ሶሪ ሎንግ ዲስታንስ ማናችሁ ፍቅር እሱ ዲሳይድ ማድረግ አንችልም። የተወሰኑ ሰዎች የሰራላቸው አሉ፣ ግን ያንግ ገባ በ20 ያገባታል የሚል እቅድ የለኝ። ገና 20 ዓመቷ እኮ ነች። እሱ ነው እሱ ደግሞ 22 ሆኖ ሊጋቡ አይችሉም። እሱ አንደርስታንድ ገነ ዩዘር አብሶሉትሊ የስ ምክንያቱም ሲናገር አብሶሉትሊ አብሬ ላስታርቅ